ለእናንተ ይሁን ተመልካቾቻችን ወደ አለላ ሾው እንኳን ደህና መጣችሁ አብራችሁን ስለምትመለከቱን እጅግ በጣም እናመሰግናለን እኔ ሀና ማርያም ነኝ ካፍታ ቆይታ በኋላ ከዛሬ እንግዳይ ጋር ተመልሼ የምጠብቃችሁ ይሆናል የዛሬ እንግዳይ መምህር ኢዮብ ይመኑ ይባላሉ አብራችሁን ቆዩ ስለመጡ በጣም አመሰግናለሁ እንኳን ደህና መጡ እኔም አመሰግናለሁ እንኳን ደህና ቆየሽ እሺ በጣም አመሰግናለሁ እንተዋወቀው እስቲ መምህር ኢዮብ ማን ናቸው ኢዮብ ይመኑ ይባላልው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን አገልጋይ ነኝ እና ባለ ትዳርና የሶስት ልጆች አባት ነኝ በጣም ደስ ይላል ዛሬ ወደምናወራበት ርዕሰ ጉዳይ ከመምጣታችን በፊት የአገልግሎት ህይወታው እንዴት እንደተጀመረ በትንሹ ያጫውቱ 12ኛ ክፍል ማትሪክ ከወሰድኩ በኋላ እግዚአብሔር ፈቃድ ሆነና አሁን በተቀስኩልሽ ቤተክርስቲያን ጥቁር አንበሳ አካባቢ ያለ ነው የሰንበት ትምህርት ቤት ተከታታይ ኮርስ ትምህርቶች ነበሩ እና እነዛን በመውሰድ ነው ወደ ቤተክርስቲያን የቀረብኩትና ከዛ በኋላ ለበርካታ ጊዜያት በሰንበት ትምህርት ቤት በመማር በማስተባበር በስነ ጽሁፎች በድራማዎች አልፎ አልፎ ደግሞ እንደው ሰዎች ሲቀሩ መርሃ ግብራትን በመሸፈን ለማስተማር በመሞከር ነው እንግዲህ ወደ ቤተክርስቲያን የቀረብኩት አሁንም ያለሁት አሁንም ያቅሜን ያክል ትንሽ በማገልገል አበርክቶዬን እየተወጣሁ ነው በእግዚአብሔር ቸርነት በጣም ደስ ይላል ጥሩ ያገልግሎት ጊዜም ከዚህ በኋላ እንዲኖረው ተመኝልዎታለሁ ዛሬ እንግዲህ ተመልካቾቻችን ስለ ጋብቻ ነው የምናወራው ወቅቱም እንግዲህ ጥርና ሚያዝያ ላይ የታወቀ ነው ብዙ ጋብቻዎች ይፈጸማሉና ስለ ጋብቻ ብናወራ መልካም ነው በሚል ነው የጋበዝኩት ስለ ጋብቻ ከማንሳታችን በፊት ግን ቅድም እንደነገሩኝ ባለ ትዳርና የሶስት ልጆች አባት ነውና ስለርሶ ጋብቻ ወይም ስለርሶ ቤተሰብ ትንሽ እንገሩኝ በሥርዓተ ተክሊል በቤተክርስቲያን ሥርዓት ከ12 ዓመት በፊት ጋብቻዬን በታካ ነገስት በባታ ማርያም ቤተክርስቲያን ሚያዝያ 2 ቀን 2002 ዓመተ ምህረት ሐሙስ ቀን ነው ጋብቻዬን የፈጸምኩት እንደ እግዚአብሔር ቅዱስ ፈቃድ አሁን 3 ልጆች እግዚአብሔር ሰጥቶናል ከነሱ ጋር በዚህ በአዲስ አበባ በፈረንሳይ ለጋሲዮን አካባቢ ነው የምንኖረው ደስ ይላል በጣም ወደ ዛሬው ርዕሳችን እንምጣና ጋብቻ ምን ማለት ነው ጋብቻ ማለት የመጀመሪያው ነገር የእግዚአብሔር ጸጋና የእግዚአብሔር በረከት ነው ምክንያቱም ጋብቻን በቅዱስ መጽሐፍ ውስጥ በረከት አድርጎ የሰጠው እግዚአብሔር ነው ስለዚህ ጋብቻ ማለት አንድ ወንድና አንዲት ሴት በፈቃድ እግዚአብሔር አንድ የሚሆኑበት ተዋህደው ተባብረው ተጋግዘው ጽድቅን የሚፈጽሙበት እግዚአብሔር ለሰው ልጆች የሰጠው ብዙ ተባዙ ምድርን ሙሏት ብሎ የመጀመሪያውን በረከትና ቡራኬ ጀምረው በጋብቻ ነው መጋባት የሰው ልጆች አንዱ የህይወታቸው መስመር ነው የሚሆነው ምክንያቱም እግዚአብሔር ወንድና ሴት አድርጎ ፈጠራቸው ብዙ ተባዙ ምድርን ሙሏት ብሎ ባረካቸው የሚለው ሐሳብ የጋብቻ መመስረቻ ሐሳብ ነው እና ጋብቻ ማለት በአንድ ወንድና በአንዲት ሴት መካከል የሚፈጸም የከበረ ህይወት ነው ጋብቻ ሐዋርያው ቅዱስ ጳውሎስ ይሄንን በዕብራውያን መልእክቱ ጥሩ አድርጎ ገልጾታል መጋባት ክቡር ነው መኝታውም ንጹህ ነው የሚለው እና የከበረ ነው ርኩሰት የሌለበት ንጽህና ያለበት ልጆች የሚፈሩበት ጽድቅ የሚፈጸምበት ህይወት ነው ጋብቻ እና ከብዙ በጥቂቱ ጋብቻ ማለት ይሄ ነው ደስ ይላል በጣም ክርስቲያናዊ ጋብቻ ሲባልስ ምን ማለት ነው ክርስቲያናዊ ጋብቻ ሲባል በተለይ በሐዲስ ኪዳን የጋብቻ ክብር እጅግ በጣም ከፍ ያለበት ዘመን ነው እንዳጠቃላይ ከብሉይ ኪዳን ሐዲስ ኪዳን ከኦሪት ወደ ወንጌል ጌታችን ሲመጣ በጋብቻ ውስጥ ዲያብሎስ ያፈረሰውን ጽድቅ የደረሰብንን ውድቀት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የመጀመሪያ
የአገልግሎቱ ወይም የተልእኮ ጅማሬ ያደረገው በጋብቻ ተገኝቶ በቃና ዘገሊላ ጋብቻን መባረክ ነው፣ ችግራቸውን መፍታት ነው። ስለዚህ በሐዲስ ኪዳን ክርስቶሳዊ ወይም ክርስቲያናዊ ጋብቻ ማለት ክርስቶስን ማዕከል ያደረገ ወይም ክርስቲያናዊ ሕይወትን መሰረት ያደረገ ያ በአንድ ወንድና በአንዲት ሴት መካከል ያለው ዝምድናና ውህደት ክርስቶሳዊ ወደ መሆን፣ ሰማያዊ ወደ መሆን፣ መንፈሳዊ ወደ መሆን፣ ከስጋዊነት ወደ መንፈሳዊነት፣ ከምድራዊነት ወደ ሰማያዊነት፣ ከሁለትነት ወደ አንድነት የሚመጡበት ምስጢር ነው። ለዚህ ነው ቅዱስ ጳውሎስ ይህ ምስጢር ታላቅ ነው ብሎ ያለውና በሐዲስ ኪዳን ሁሉንም ነገሮች ጌታችን ከፍ እያደረጋቸው እንደ መምጣቱ ሁሉ የጋብቻ ምስጢር ከፍ ያለበት ዘመን ነው እና ክርስቲያናዊ ጋብቻ ማለት የክርስቲያናዊ ሕይወትን መሰረት ያደረገ በስነ ምግባር የታነጹ ስጋውና ደሙን ተቀብለው አንድነትን የሚመሰርቱ ቤተ ክርስቲያን እውቅና የሰጠችው ቤተ ክርስቲያን የምትመራው የምትንከባከበው ክርስትና በቤታቸው ውስጥ ያለች እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ክርስቲያናዊ የሆነችውን ጋብቻ ትንሿ ቤተ ክርስቲያን ነው የሚላት። ከታላቋ ከሁሉም ከሆነችው ቤተ ክርስቲያን በተጋቢዎች አማካኝነት በቤት ውስጥ የምትኖር ትንሿ ቤተ ክርስቲያን ነው የምትሆነው። ሐዋርያው ቅዱስ ጳውሎስ ለፊሊሞና እንደጠቀሰለት በቤትህ ያለችን ቤተ ክርስቲያን ሰላምታ አቅርብልኝ ይለዋል። በቤተ ክርስቲያን በትልቋ ቤተ ክርስቲያን ያሉት በሙሉ በትንሿ ቤተ ክርስቲያኒቱ ውስጥ የሚፈጸሙ በቤተሰብ ውስጥ የሚፈጸሙ እያንዳንዱ ነገር በትንሿ ቤተ ክርስቲያን ውስጥ የሚፈጸም በመሆኑ ክርስቲያናዊ ጋብቻ የሚባል ነው የሚሆነው። በቤተ ክርስቲያን ቃል እግዚአብሔር አለ፣ በትንሿ ቤተ ክርስቲያንም ቃል እግዚአብሔር አለ። በትልቋ ቤተ ክርስቲያን ጸሎት አለ፣ በትንሿ ቤተ ክርስቲያንም ጸሎት አለ። በትልቋ ቤተ ክርስቲያን የቅዱሳት ስዕላት በመቅደሱ አሉ፣ በትንሿም ቤተ ክርስቲያን ያለ። በትልቋ ቤተ ክርስቲያን ነዳያን ይጎበኛሉ፣ በትንሿም ቤተ ክርስቲያን ነዳያን ይጎበኛሉ። በእነዚህ መንገዶች ክርስቲያናዊ የሆነው ስርዓት አምልኮ የሚፈጸምበት፣ ክርስቲያናዊ የሆነው እምነት የሚገለጥበት፣ ክርስቲያናዊ የሆነው ሕይወት የሚታይበት በመሆኑ ክርስቲያናዊ ጋብቻ ይባላል። ደስ ይላል በጣም። ያው እኔም ስላላገባሁ ከተመልካቾች ጋር አብሬ ነው የምማረው እና ጥሩ ነገርም እንደምናገኝበትም ተስፋ አደርጋለሁ። ከዚሁ ጋር አያይዤ ነው የምጠይቀውት። እንግዲህ አሁን ወዳለው ትዳር ዓለም እንግዲህ በስቷል አይደል? ብዙ ተባዙ ምድርን ሙሏት እንደተባለው ዓለም በስቷል። ብዙ ሰዎች እየተጋቡ እያየነው ነውና ወደዚህኛው አሁን ወዳለው ጋብቻ ከመምጣቱ በፊት ጋብቻ እነማን ጀመሩልን? መስራቹስ ማን ነው? ስንጋባ የጋብቻስ ዓላማ ምን ይሆን? ግሩም ነው። በመግቢያዬ ላይ ጋብቻ የሚለውን ትርጉም ለመስጠት የተጠቀምንበት የጋብቻ መስራችና የጋብቻን ለዓለም በረከት አድርጎ የሰጠው ራሱ ፈጣሪያችን እግዚአብሔር ነው። ሰውን ፈጥሮ ለሰው የሚያስፈልገውን ልከኛ ነገር የሰራው እግዚአብሔር። ስለዚህ መስራቹ ማን ነው? ፈጣሪያችን እግዚአብሔር ነው። አምላካችን እግዚአብሔር ነው። መጋቢያችን እግዚአብሔር ነው። ምን እንደሚያስፈልገን የሚያውቅ እግዚአብሔር ነው ጋብቻን የሰጠን። በእነማን ተጀመረ? በአዳምና በሔዋን የተጀመረው። ከጎኑ አጥንት አወጣ፣ ቤተሰብን መሰረተ እግዚአብሔር። ያችን ያወጣትን አጥንት ሴት አድርጎ ሰራት። ከዛ ወደ አዳም አመጣት። ይህች አጥንት ከአጥንቴ ስጋዋ ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል ብሎ ስም አወጣላት። ያን ጊዜ እግዚአብሔር ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ የመጀመሪያውን የጋብቻ ሕይወት የጀመረው በአዳምና በሔዋን የተጀመረው። የጋብቻ አጠቃላይ ዓላማ ምንድን ነው? ሊቁ ቅዱስ ዮሐንስ አፈወርቅ የጋብቻ ዓላማን ሲጠቅስ የጋብቻ ዋናው ዓላማ መጽደቂያ ነው የሚለው። ርስት መንግስተ ሰማያትን መውረሻ ነው። ስለዚህ ምንኩስና ብቻ ሳይሆን የጋብቻ ሕይወትም ጽድቅን የምናገኝበት ነው። ደስ ይላል። ከዛ ዋናው ዓላማው ጽድቅን መውረሻ ነው፣ መንግስተ ሰማያት መግቢያ ነው፣ ከዲያብሎስ ፈተናዎችና ውጊያዎች መጠበቂያ ነው፣ ትሩፋት መስሪያ ነው። ከዛ በቀር ያሉት ደግሞ ሌሎች ንዑሳን ደግሞ ዓላማዎች አሉት። ወንድና ሴት ተደራርተው እንዲኖሩ ረዳት እንፍጠርለት ስላለ እግዚአብሔር
የሚመቸው ረዳት ነው እግዚአብሔር የሰጠው። የሚመቸው ረዳት ነው። በጋብቻ ህይወታችን ውስጥ የምናገኘው መረዳዳት የሚመች ህይወት ነው የሚኖረን። ስለዚህ ረዳት ይሆናል ወይም ለመረዳዳት ነው አንዱ። ሁለተኛው ደግሞ ከዝሙት ጠንቅ ለመጠበቅ ነው። ምክንያቱም ሰው በመብልና በመጠጥ ውስጥ በሰውነቱ ውስጥ በሚፈጠሩ ነገሮች በፈተና እንዳይወድቅ ለዚህ ህይወት ተገቢው መፍትሄ እንዲያገባ ነው መጽሐፍ ቅዱስ የሚናገረው። እግዚአብሔርም ይህን ህይወት የሰውን ድካም የሚያውቅ የሰውን ልብ የሚያውቅ ፍጥረቱን በደንብ የሚያውቅ እግዚአብሔር ለፍጥረቱ ደግሞ የሚገባውን ከማድረግ ወደ ኋላ አላል። ስለዚህ የሚገባውን ጋብቻ ለፈተናው መውጫ አብሮ ሰጥቶታል ከዝሙት። ለዚህ ነው ሐዋርያው ቅዱስ ጳውሎስም ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለዚህ ከዝሙት ጠንቅ እንዴት አድርገን እናርፋለን የሚሉ ወጣቶች ማረፊያቸውን ነው እግዚአብሔር የሰጠው። እሱም የተቀደሰ ጋብቻ ነው። ከዝሙት ጠንቅ ለመጠበቅ ነው፣ ለመረዳዳት ነው። ሶስተኛው ደግሞ ብዙ ተባዙ የሚለውን ልጆችን አፍርቶ ምድርን ሞልቶ በበረከትና በረድኤት የእግዚአብሔርን ፍጥረት እያደነቁ ርስት መንግስተ ሰማያትን ልጆቻቸውን ይዘው እንዲወርሱ ነው ዓላማው። በዋናነት ግን የጋብቻ ዓላማችን ጽድቅን መፈጸምና ጽድቅን መውረስ ነው፣ መጽደቂያ ነው። ለዚህ ነው ሊቁ ዮሐንስ አፈወርቅ መጽደቂያውን እባካችሁ መጋደያና መተናነቂያና አድርገው ብሎ ቤተሰቦችን የሚመክር። ደስ ይላል። በጣም በጥሩ ሁኔታ ነው የመለሱልኝ። ጋብቻ ላይ እንግዲህ ብዙ ጊዜ ምርቃት እንሰማለን። የአብርሃምና የሳራ ይሆን ጋብቻችሁ ይባላልና እሱ ከየት መጣ? አብርሃምና ሳራስ የእውነት የተደላደለ ለሌላ ሰው ምርቃት የሚሆን ኑሮ ነበር ወይ የኖሩትስ? አብርሃም አበ ብዙሃን የብዙዎች አባት የበረከታችን ምክንያት በተለይ በምድር ላይ ላሉ ለሁሉም ቤተ እምነቶች አብርሃም ስርወ ሃይማኖት ይባላል። የሃይማኖት መሰረት ነው። ይሄ ከተገኘባቸው መንገዶች አንዱ ሌላውን ሁሉ ትተን በጋብቻ ውስጥ የጸናው ጽናት፣ የተጋደለው ተጋድሎ፣ የበረታው ብርታት፣ ያገኘው በረከት ተጠቃሽ ነው እና አብርሃምና ሳራ የተደላደለ ኑሮ ኑሯቸው አይደለም ይሄ ምርቃት ለተጋቢዎች የሚመረቀው። በብዙ መከራ ውስጥ በብዙ ፈተና ውስጥ በብዙ ውጣ ውረድ ውስጥ አልፈው ግን ታላቁን የሆነ የእግዚአብሔርን በረከት በትዕግስት አግኝተዋል እና ለዚህ ነው የአብርሃም እና የሳራ ጋብቻ ያደርግላችሁ የሚለው። ጥቂቶቹን መጥቀስ ቢያስፈልግ አብርሃም እንደው ቤተሰቡን ሌላውን ተተን ቤተሰቡን ከድህነት ነው የጀመረው። በረሃብ ምክንያት ከአንዴም 3 ጊዜ ተሰዷል አብርሃም። ይሄ ከባድ ነው። ቤተሰብ ይዞ ትዳር ይዞ አንዱ እሱ ነው። ሁለተኛ በስደት ነው አብዛኛውን ጊዜውን ይኖር የነበረው። ረሃብ ብቻ አይደለም እንደው መሰረታዊ ከሚባሉ ፍላጎቶች አንዱ መጠለያም በቁጡ ያልነበረው ሰው ነው አብርሃም። ሁለተኛው ይሄ ነው። ሶስተኛው እንግዲህ 99 ዓመት እስኪሆነው ድረስ ቅዱስ አባታችን አብርሃም ልጅ አልነበረው። ይሄ ደግሞ የቤተሰቦች አንዱ ብርቱ ፈተና ነው፣ መካንነት። እንግዲህ በዚህ ውስጥ ምን ያህል ፈተና ሊኖር እንደሚችል ማሰብ እንችላለን። መካንነት ነበረበት። ይሄ ብቻ ሳይሆን ጊዜው በረዘመ ቀኑ ባለፈ ቁጥር እርጅና እየተጫናቸው መጥቷል። እሱ 99 ዓመት ሆኖታል። ሚስቱ ደግሞ ሳራ 90 ዓመት ሆኗታል። በዚህ ሁሉ መካከል ግን እግዚአብሔር ቃል ኪዳን ገብቶላቸዋል። ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ እንደ ምድር አሸዋም አሰፋለሁ፣ ተቆጥራቸው ዘንድ ሞክሩ ብሎታል እግዚአብሔር። ልብ በይ፣ ቃል ኪዳን ገብቶለት ቃል ኪዳኑ ግን ይህን ያህል ዓመት ርዝመት ሳይፈጸም ቀርቷል። በዚህ ሁሉ መካከል እቺ ትዳር ወይም እቺ ጋብቻ ብርቱ የሆነ ፈተና እያለባቸው ከዚህ ላይ ተጨምሮ ደግሞ እርጅናም ተጨምሮበታል። ይሄ ሁሉ ሆና ግን ያቺ ድንኳን ስትበጠበጥ አታይ። በስደት ዘመኑ እንደውም አቤሜሌክ የተባለው ንጉስ ሳራን እጅግ በጣም ሲያያት ደም ግባቷን ወዶ ወስዷት ነበረ። እንግዲህ ምን ያክል ፈተና እንዳሳለፉ መመልከት ትችያለሽ። በቤቷ ውስጥ ሰራተኛዋ የሆነች አጋር እንዴት አድርጋ ፈተና እንደሆነችባት እንመለከታለን። ከአብርሃም ልጅ በመውለዷ ምክንያት ተለዋወጠችባት። በዚህ ምክንያት ሳራንም ቤተሰቡንም የመበጥበጥ አይነት ስሜት ይታይ ነበር። በዚህ ሁሉ ፈተናዎች በዚህ ሁሉ መከራዎች መካከል ይሄ ትዳር ሲታወክም ሲረበሽም ሲናጥም ወይም ሲፋታም
ወይም ደግሞ ጊዜው አብቅቷል አርጅተናል ምንም ነገር አያስፈልግም ሲሉ ማናይ ይሄን ትዳራቸውን አጽንተው ነው የቆዩት። በዚህ ሁሉ መከራ ውስጥ ጽናትን ያሳዩ ባለ ትዳሮች በመሆናቸው እንዲህ አይነት ጽናት እንዲህ አይነት ትዕግስት በእንደነዚህ አይነት ሁሉ የመከራዎች ብዛት እግዚአብሔር የሚያመጣውን ጸጋና በረከት ደግሞ አግኙ ተብሎ የሚመረቅ በመጨረሻው ዘመን ነው ሲመሽ ነው በ99 እና በ90 ዓመታቸው ነው እግዚአብሔር ወደ ቤታቸው የመጣው። ሥላሴ እናንተ ቤት ይግቡ በበረከት ይጎብኟችሁ ልጅ ያጡ ልጅ አግኝተው ያዘኑ ተደስተው ያለቀሱ ስቀው ሳራም ሳቀች ይላል። ፍጹም ደስታ ይስሐቅ ማለት ደስታ ማለት ነው። ፍጹም ደስታ የሆነ ልጅ ለዓለም መዳን ምክንያት የሆነውን የድህነት መንገድ የሚከፍትበትን ስራ የሰራው በአብርሃምና በይስሐቅ ትዳር ውስጥ ነውና በዚህ ሁሉ መከራ ውስጥ ጽናታቸውን በዚህ ሁሉ ውጣ ውረድ ውስጥ ትዕግስታቸውን በዚህ ሁሉ ፈተና ውስጥ ደግሞ የእግዚአብሔርን በረከት መጠበቃቸውን ነው የምናየውና የተደላደለ ህይወት አልኖሩም። ኋላ ላይ ነው እግዚአብሔር ከብዙ መንገላታት በኋላ ሲባርካቸው እናያለን መጽሐፍ ቅዱስ ላይ በወርቅ በብርና በከብት መንጋ ባረከው ይላል ከብዙ ስደቱ በኋላ እና ቤተሰብም ትንሽ መጎርበጥ ሊኖረው ይችላል የሚሻክር ነገር ሊኖር ይችላል የሚጎድል ነገር ሊኖር ይችላል። በትዕግስት እግዚአብሔርን ከጠበቁት ግን ይባርካልና የአብርሃምና የሳራን በረከት ያድላችሁ ማህፀናችሁን ያለምልምላችሁ ያለቀውን ነገር ይቀጥልላችሁ የጎደለውን ይሙላላችሁ ሐዘናችሁን በሳቅ ይቀይርላችሁ። አብርሃም እጅግ የሚደነቅበትና በጣም የሚወደስበት የትሩፋት ስራው በዚህ ሁሉ ጉርለቱ ድንኳኑ ልጅ የላትም ረሃብም መከራም ቢያጠቃት እጅግ የሚደንቀው በመምሪያ አድባር ዛፍ ስር እየተቀመጠ ደካሞችንና ድሆችን ያገለግል ነበር። ያ በረከት ነው ሥላሴን እንዲያገኝ የሚያደርገውና ከእግዚአብሔር ጋር የተገናኘች ጎጆ ከእግዚአብሔር ጋር የተገናኘች ትዳር እግዚአብሔር የሚገባባት በረከቱን የሚያድልባት ቤተሰብ ይስጣችሁ ምትናት። ይሄ ሁሉ የሆነው ግን ከመከራ ነው የጀመረው። በመጽሐፍ ቅዱስ ወይም በክርስቲያናዊ ህይወት መከራው ይቀድምና ደስታው የሚመጣው በኋላ ነው። ክብር ይግባውና ጌታችንም መከራውን አስቀድሞ ነው ኋላ ትንሣኤን ያሳየን። በመጽሐፍ ቅዱሳችንም መጀመሪያ ዘሪ ሊዘራ እያለቀሰ ዘሩን ተሸክሞ ወጣ ይልና በኋላ ግን እየተደሰቱና እየሳቁ ተመለሱ ነው የሚለው። ወበጽባ ፍስሐ ይላል በማለዳ ደስታ ሆነ ነው የሚለውና ደስታችን መምጣቱ አይቀርም ግን እግዚአብሔርን በትዕግስት ከጠበቅንና የአብርሃምና የሳራ ጋብቻም በእነዚህ ሁሉ ያልተደላደለ ህይወት ግን እግዚአብሔርን በረከት እሱም በትዕግስትና እግዚአብሔርን በመጠበቅ ያገኙት ልዩ ስጦታ ስለሆነ ነው ለባለ ትዳሮች ምርቃት የሚሆነው። ክፍተት ሲኖርባት እየተደፈነች ስንጥቃት ሲኖራት እየታረመች የዘለቀች ትዳር በመሆኑ እንደሱ አይነት ትዳር ይስጣችሁ። ምክንያት ነው ለተጋቢዎች የአብርሃምና የሳራ ጋብቻ ይሁንላችሁ የሚባለው ማለት ነው። ስለዚህ ተጋብታችሁም በትዳር እየኖራችሁ ላላችሁ ለመጋባት ላሰባችሁም እንዲሁም ደግሞ ለአዲስ ሙሽሮችም በዚሁ አጋጣሚ እኔና መምህር ትዳራችሁ የአብርሃምና የሳራ እንዲሆንላችሁ ምርቃቱ ገብቶኝ ይበረካችሁ እንመኝላችኋለን። ደስ ይላል በጣም። ትዳር ወይም ጋብቻ ሲነሳ በቤተ ክርስቲያንና በክርስቶስ ይመሰላል ይባላልና ምን ማለት ነው? በቅዱስ መጽሐፋችን ላይ ሐዋርያው ቅዱስ ጳውሎስ በብዙ አብነቶች በብዙ ምሳሌዎች ነው ምእመናንን የሚያስተምረውና ከዚህ ውስጥ አንዱ ክርስቶስ ቤተ ክርስቲያንን እንደወደዳት ኤፌሶን ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም እንዲሁ ሚስቱን ይውደዳት ይላል እና ይሄን ነው ንጽጽሮሹ ይሄ ተመሳስሎሹን በብዙ መንገድ ቅዱስ ጳውሎስ አዳምን ከክርስቶስ ጋር ያነጻጸረ የሚያስተምረውና ይሄም አንዱ የንጽጽር ትምህርት ነው። ለምንድን ነው ክርስቶስ ከቤተ ክርስቲያን ጋር የተመሳሰለው ነውና ጥያቄው ክርስቶስ ቤተ ክርስቲያንን የመሰረተው በመስቀል ላይ ነው። በመስቀል ላይ በሞት ባንቀላፋ ጊዜ ሞት እንቅልፍ ይባላል። ክርስቶስ በመስቀል ላይ በሞት ባንቀላፋ ጊዜ ቤተ ክርስቲያን ከጎኑ ተመስርታለች ይላል ሊቁ ቅዱስ ኤፍሬም ሶሪያዊ። ቤተ ክርስቲያን ተገኝታለች። በውሃ ከጎኑ በፈሰሰልን ውሃ ተጠምቀን
በቆረሰልን ስጋና ደም በልተን ቤተክርስቲያን ማህበረ ምእመናን ተመስርተናል። ልክ እንደዚሁ ቤተሰብም አዳም ባንቀላፋ ጊዜ ነው የተመሰረተችው። ክርስቶስ ቤተክርስቲያንን ሲወዳት ይላል ደግሞ ሊቁ ቅዱስ ዮሐንስ አፈወርቅ ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን ይውደዳት የሚለውን አንስቶ ሲተረጉም ምን ይላል? ክርስቶስ እኮ ቤተክርስቲያንን የወደዳት በጣም ደመግቡ በጣም ውብ እያለች አይደለም የወደዳት። ኤፌሶን ምዕራፍ 2ን ያነሳና ጨለማ ነበራችሁ እኮ ነው የምትባሉት። ጨለማ እጅግ ድቅድቅ ጨለማ ምን ውበት አለው? ምን ይታያል? መታያ እኮ የለውም። እና ክርስቶስ እናንተን የወደደው ጨለማ እያላችሁ ነው። አንድ ሁለተኛ በጣም ምግባረ ቀናዎች በጣም መልከ መልካሞች በጣም ደመግቦች እያላችሁ አይደለም የወደዳችሁ ይላል። ክርስቶስ ቤተክርስቲያንን ሲወዳት ምግባረ ቀና መሆን አይደለም ምግባረ ክፉም እያለች ነው የወደዳት ይልና እዛው ኤፌሶን ምዕራፍ 2 ላይ በመቀኝነትና በክፋት ተመላለሱ ነበርና ይላል። እንዲህ ሆነችው ይልቁንም ጀርባውን የሰጠችውን ቤተክርስቲያንን ነው ክርስቶስ የሞተላት ይላል። ልብ በይ መልከ ቀና ያልሆነችውን ምግባረ ቀና ያልሆነችውን ደግሞ ሶስተኛ ጀርባውን የሰጠችውን ነው ክርስቶስ የሞተላት። አንተ ባል ሆይ እሱ እንዲህ ላለችው ቤተክርስቲያን ወዷት ከሞተላት አንተ ደግሞ መልከ መልካሟን መርጠ ምግባረ ቀናዋን ወስደ ጀርባዋን ሰጣ ሳይሆን ፊቷን ሰጣ ካንተ ጋር ለመኖር ፈቅዳ የመጣችውን ክርስቶስ ቤተክርስቲያን እንደወደዳት አንተ ሚስትህን እንደዚሁ አድርገው ውደዳት ወይም ባጭሩ እንድትሞትላት ነው ባል ይሆንካት የሚለው አንደኛው እሱ ነው። ሁለተኛው ክርስቶስ ለቤተክርስቲያን ያልሰጣት ነገር የለም። ልጅነትን ሰጥቷታል፣ ስልጣንን ሰጥቷታል፣ ስጋውንና ደሙን አካሉን ጭምር ሰጥቷታል። ምን ያልሰጣት ነገር አለ ክርስቶስ ለቤተክርስቲያን? አንተ ባል ሆይ ባል ከሆንክ ይላል ሊቁ ዮሐንስ አፈወርቅ ይህን ሲያነጻጽር እንግዲህ ክርስቶስ ሁሉን ነገር ከሰጣት አንተ ለሚስት የምትከለክላት ምን ነገር አለ? ሁሉን ነገር ስጣት ነው የሚለው። የምትደብቃት የምትሰውራት ነገር እንዳይኖርህ ነው የሚለው። ስንጋባ ወይም ጋብቻ እኮ የመሰጣጣት እኮ ህይወት ነው አይደል? እንደውም መጽሐፍ ቅዱስ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። የስልጣን የመከፈያ ቀናችን ነው። እኔ በገዛ ስጋዬ ላይ እኔ በጊዜ ላይ በሌሎችም ነገሮች ላይ ብቻዬንም አልሆነበት ሌላ አጋር ማመጣ ስልጣኔን እንኳን ማካፈልበት። ስለዚህ የገዛ ስጋ ያንተ ካልሆነ ሌላው ነገርማ እንዴት ያንተ ብቻ ይሆናል? ገንዘብ ሌላው ነገር እንዴት ያንተ ይሆናል? ክርስቶስ ለቤተ ክርስቲያን ሁሉን እንደሰጣት ባል ደግሞ ለሚስቱ ሁሉን ሊሰጣት ይገባል። የሚደባበቁት ነገር የሚስዋወሩት ነገር የሚሸሻሸጉት ነገር እንዳይኖር ብሎ ይመክራል። ስጋችን እንግዲህ ስናገባ አንድ ስጋ ይሆናሉ ይላል ቅዱስ ጳውሎስ። በጋብቻ ሌላው ጥልቅ ነገር አንድ ስጋ ይሆናሉ ይላል። ስለዚህ የኔ ስጋ የሚስቴ ስጋ የሚስቴ ስጋ የኔ ስጋ ነው የሚሆነው፣ አንድ ስጋ ነው የሚሆነው። ስለዚህ ይሄንን ስጋ የሚስቴ የሆነው ለሌላ አሳልፌ አልሰጥም ማለት ነው። የባሏ የሆነው ለሌላ አሳልፋ ልትሰጥ አይገባም። ለዚህ ነው ቀለሚንጦስ ዘእስክንድርያ የሚባል ሊቅ ምን ይላል? አንቺ ቆንጆ ሆይ ይላል ሚስትን አንድ ዘማዊ የሆነ ወንድ መጥቶ በጣም ያምራል ሰውነትሽ ልተኛ ቢልሽ ይሄ ስጋዬ የኔ አይደለም የባሌ ነው በይው ይላል። ተሰጣተዋል ይሄንን ይላል። ሶስተኛ ክርስቶስ በማይመች ሁኔታ ነው ቤተክርስቲያንን የወደዳት። መስቀል ምን ይመቻል ይላል፣ ጅራፍ ምን ይመቻል፣ መራራ ሐሞት መጠጣት ምን ይመቻል። በእነዚህ በማይመቹ ሁኔታዎች ክርስቶስ ቤተክርስቲያንን ከወደዳት ባል ሆይ አንተም በማይመቹ ሁኔታዎች ሁሉ ሚስትህን ውደዳት። ምድር ላይ የሚመቹ ጊዜያት ሊኖሩ ይችላሉ፣ የማይመቹ ጊዜያት ሊኖሩ ይችላሉ። ጤና ሊኖር ይችላል፣ በሽታ ሊኖር ይችላል፣ ማግኘት ሊኖር ይችላል፣ ማጣት ሊኖር ይችላል። መጽሐፍ ቅዱሳችን ኦሪት ዘፍጥረት ሲጀምር በምድር ላይ መዝራትና ማጨድ ቀንና ሌሊት ክረምትና በጋ ይፈራረቃሉ ነው የሚለው። ይህ በምድር ላይ የሚፈራረቀው በሰው ሕይወትም የሚፈራረቅ ጉዳይ ነው። በእነዚህ ጊዜያት ሁሉ ክርስቶስ ቤተክርስቲያንን በማይመች ሁኔታ ወዷት እንደሞተላት በማይመች ሁኔታዎችም ጭምር ባልና ሚስቶች ተዋደው አንድነታቸውን አጥብቀው እንዲይዙ ያስተምራል። ሌላውና ልንለው የሚገባ እዚህ ጥያቄ ጋር ክርስቶስ ሰውነቱን ሳይከፍል እንደሞተ አጥንቱ አልተሰበረም፣ አንገቱ አልተቆረጠም፣ ሰውነቱ አልተከፈለም። ክርስቶስ እንዲህ ሆኖ ሞቶ ነው ቤተክርስቲያንን ያገኘው።
ክርስቶስ ሰውነቱ ያለመከፈሉ ትዕምርትና ምልክት ቤተክርስቲያን በምን አለመከፈሏ ነው። የሚከፍላት ነገር የለም። ዘርም ብሔርም ከለርም ነገድም ከነገድም ከቋንቋም ከወገኑም ሁሉ ዋጅታህል ነው የተባለው። ቤተክርስቲያን የሁሉ ህብር ናት። ቅድም አንቺ ስለ አለላ እንዳስረዳሽኝ ይሄ ሁሉ አለላ ተሰፍቶ አንድ ቆንጆ የሚያምር ነገር እንደተሰራ ቤተክርስቲያን የዚህ ሁሉ ህብር ከነገድም ከቋንቋም ከወገንም የተዋጁ አንድነት ያላት ናት። ክርስቶስ ሰውነቱን ሳይከፍል አንድ አድርጎ እንደሞተ ቤተክርስቲያንም እንደማትከፈል ቅድም በመነሻ ያልኩሽ ትንሿ ቤተክርስቲያን ቤተሰብም በምን አትከፈልም። ለዚህ ነው ጌታ በወንጌል በማቴዎስ ወንጌል ምዕራፍ 19 ላይ እግዚአብሔር አንድ ያደረገውን ሰው አይለየው ብሎ ያስተማረው። ለዚህ ነው። ስለዚህ ምስስሎሹ ብዙ ነው። መጨረሻ ላይ ግን ማንሳት ክርስቶስ ቤተክርስቲያንን እንደሚንከባከባት በጉድለቷም ይቅር እንደሚላት የሚጎድላትን ነገር እያገጣጠመ አንድም እንደሚያደርጋት ባልም የሚስቱን ጥቂት አመል የሚስቱን ጥቂት ጉድለቶች እያረመ ይቅር እያለ በፍቅር እየተንከባከበ እንዲኖር ነው መጽሐፍ ቅዱስ የሚመክረን። ኤፌሶን ምዕራፍ 5 ዋልቦ ጸልያ ስጋውን ከቶ ሊጠላ የሚችል ማን ነው ይላል። እኔ ስጋዬን ልጠላው እችላለሁ? የትኛውን ስጋዬን እጠላለሁ? ከመውደድ በቀር ከመንከባከብ በቀር። ስለዚህ ሰው ወይም ባል ስጋውን ከቶ ሊጠላ ስለማይችል በመዋደድ በፍቅር ሊኖሩ ይገባል የሚለውን ነው የሚያሳየውና የክርስቶስና የቤተ ክርስቲያን ተመሳስሎሽ ለባልና ለሚስት ፍቅርና አንድነት መሰረት የሚያሳየው ለዚህ ስለሆነ ነው ቅዱስ ጳውሎስ ኤፌሶን ምዕራፍ 5ን ይህንን ትምህርት ያስተማረ። ደስ ይላል። በጣም በጥሩ ሁኔታ ላይ ነው ያብራሩልን። ከዚሁ ጋር በተያያዘ ጋብቻ ሲመሰረት ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ይላልና በደንብ ገብቶን እንድንኖረው ብዬ ነው። ምን ማለት ነው? ለምሳሌ እርሶም 3 ልጆች አሉት እና ወደፊት እርሶና ባለቤትዎን ትተው እስቲ ያብራሩልን። ጋብቻ ይኸውልሽ የቤተሰብን ኃላፊነት ጭራሽ እየነጠለው አይደለም። ይሄንን የወላጆችን ኃላፊነት፣ የወላጆችን ምክር፣ የወላጆችን እንክብካቤ፣ የወላጆችን ክትትል እየሰበረው አይደለም። በዋናነት ግን ወላጆች ልከኝነት ያለውን በቤተሰብ ውስጥ ሊኖራቸው የሚገባውን ኃላፊነትና ድርሻ ሲወስን ነው። ጠልቀው ገብተው በትዳሮች ውስጥ ባልና ሚስቱ ብቻ በሚመለከታቸው ጉዳዮች ከነሱ በላይ የሆኑ ጫናዎችም ይሁን ጉድለቶችን ቢያዩ ሌላ ነገርን ቢመለከቱ ከማረም ከመምከር ከመጠበቅ ከመደገፍ ውጪ ሙሉ ለሙሉ ባል ትኩረቱን የሚያደርገው ሚስቱን በመንከባከብና ከሚስቱ ጋር በመኖር ነው የሚሆነው። ለዚህ ነው መጽሐፍ ቅዱሳችን ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል የሚለው። ከሚስቱ ፍቅር ከሚስቱ ሐሳብ በላይ ለወላጆቹ ሲያደርግ ችግር እንዳይፈጠር ከሚስቱም ጋር ይተባበራል ነው የሚለው። አሁን ብዙ ጊዜ ችግሮቻችን የሚመጡት እንደዛ ነው የሚሆነውና አላስፈላጊ የሆኑ ጣልቃ ገብነቶች እንዳይኖሩና ትዳሩ እንዳይፈጥ የያዙት ልምድ አለ፣ የያዙት ሐሳብ አለ፣ የያዙት መስመር አለ። እሱን ከማካፈል ውጪ እኛ እንምራው፣ እኛ ወደ ምንፈልገው ቦታ እናስኪደው እንዳይሉ በባልና በሚስት መካከል ያለውን ትብብርና ውህደት አንድነት የሚሰነጥቅ የሚለይ የሚከፍል የሚያላላ የሚፈትን እንዳይሆን ልከኝነት ያለው። ለዚህ ነው ቅድም ያለው እግዚአብሔር አንድ ያደረገውን ሰው አይለየው እስከ መለየት የሚያደርስ ትዳሩ ፈተና እንዳይገጥመው ባል ቤተሰቡ ሚስት ቤተሰቧ ልከኛ የሆነ ጥበቃ እንክብካቤ ድጋፍና እገዛ ነው እንጂ የሚደረገው ለቤተሰብ የሚደረገው ለሚስት የሚደረገው ለልጆች የሚደረገውን ከዛ በላይ እንዳይሄድ ነው። ከሚስቱም ጋር ይጣበቃል። የሚጣበቅ ነገር ሲለይ ምንድነው የሚሆነው? ጉዳት አይደርስም? አዎ ጉዳት ነው የሚደርስበት። ለዚህ ነው ይጣበቃል በሚል ጽኑ ቃል መጽሐፍ ቅዱሳችን ላይ የተቀመጠው። ይሄንን ጠብቀው ነው እንዲኖሩ አባትና እናቱን ይተዋል። ምክንያቱም ከአባትና ከእናት ጋር አብሮ ሲኖር ነበረ። አሁን ግን ወደ ራሱ ቤት ይመጣል። መተው የሚለው ከቦታ ርቀትም ከአኗኗር ህይወትም የራስን ህይወት ከመምራትም ከዛኛው ህይወት ወደዚህኛው ህይወት ይመጣል። የራሳቸውን የሆነ ጎጆ የራሳቸውን የሆነ
ህይወት የራሳቸውን የሆነ የገንዘብ ማስተዳደር፣ የራሳቸው የሆነ መንፈሳዊ ማስተዳደር፣ የራሳቸው የሆነ የማህበራዊ ህይወት ማስተዳደርን የሚጀምሩበት ህይወት በመሆኑ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበር። ይሄ ደግሞ በጥልቀት ጋብቻ ውስጥ የሚኖረው ደግሞ እንዴ እናቷን እኮ ትታ ነው የመጣችው፣ እንዴ በጣም የወለዳትን የሚሳሳላትን አባቷን እኮ ትታ ነው የመጣችው፣ ስለዚህ እኔ አባትም እናትም ልሆናት እኮ ነው የሚገባው የሚለውን ሐሳብ እንዲያስብም ጭምር ነው እነዚህ ጥቁምታዎች የሚሰጡት። እሷም ይሄንን ሁሉ ትቶ ከመጣ እኔማ ከዛ በላይ ልሆንለት ነው የሚገባው ብለው እንዲያስቡ። ከዚህ ጋር ግን ቤተሰብን ግን አብሮ ማገዝ፣ የባልን ቤተሰቦች ሚስት እንድታገዝ፣ የሚስትን ቤተሰቦች ደግሞ ባል እያገዙ በህብረት በአንድነት ቤተሰቦችን በመደገፍ ራሳቸውን በማሳደግ ተጠባብቀውና ተያይዘው እንዲኖሩ ነው እንጂ ተዋል ሲባል ጭርስ አድርጎ አንዳንዶች እንደዚህ ማለት ሲገቡ በቃ በአራት ነጥብ ዘግቶ የሚኬድም አይደለም። በጣም ደስ ይላል። ለምንድን ነው ያነሳሁት? ያው የምናስተውለው ነገር አለ አይደል? በማህበረሰባችን ለምሳሌ እናትና አባቱን ይተዋል ስለሚል እርግፍ አድርገው ትተው ጋብቻቸውን ብቻ የሚኖሩ አሉ። ለምሳሌ ልጅነታቸውን እስከሆነ ጊዜ ብቻ ገድበውት ልክ ቤተሰብ ሲመሰርቱ አበቃ አይነት ነገር ያለሁኝ። ሌላው ደግሞ ቤተሰብም ጋር ደግሞ ምን ይታያል? ጥሩዎች አሉ። ያው በአንጻራዊ ነው ማነሳው። ቤተሰብም ጋር ደግሞ ምን ይታያል? እስከሆነ ጊዜ ድረስ ልጃችን ነው እስኪ በቃ ራሱን እስኪችል ቤተሰብ እስከሚመሰረት የወላጅ ድጋፍ ሊያስፈልገው ይችላል። ቤተሰብ ሲመሰረት ግን በቃ ሌላ ተፈጥሯዊ ሂደቱን ቀጥሏል። እሱ ኑሮውን እየኖረ ነው። ግን ያው ቤተሰብ መስርቶም ልጅ ወልዶ አባት ሆኖም ግን ያው አሁንም ልጅ ነህ፣ እኛ ህይወቱን እንምራው፣ እኛ እንደዚህ እናርገው እቅድ የማውጣት ነገር ይታያልና አሁን በተለየ መንገድ ትንታኔው እንግዲህ እንደሚያርመን ተስፋ አድርጋለሁ ማለት ነው። ልከኛ እንዲሆን የተመጠነ እንዲሆን የማያውክ እገዛና ድጋፍ ክትትል እንዲኖር ደስ ይላል በጣም። ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። እኔ ሀና ማርያም ነኝ። ለዛሬ ከመምህር ኢዮብ ይመኑ ጋር ስለ ጋብቻ እያወራን ቆይታ እናደርጋለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። መልካም ጊዜ ይሆንላችሁ።